ያለ ምንም ቪዛ በፓስፖርታችሁ ብቻ መሄድ የምትችሉባቸው ሀገራቶች ለምትችሉ ወደ አሜሪካ ያለ ምንም ቪዛ ኢንተርቪው እንዲሁም ያለ ምንም ቪዛ በፓስፖርት ብቻ ትኬት ቆርጣችሁ መሄድ እንደምትችሉ ታውቃላችሁ። አፍሪካ እና እንዲሁም ኤዥያ ሀገራቶች ላይ በፓስፖርት ብቻ መሄድ የምትችሉባቸውን ሀገራቶች ይዤላችሁ ቀርብ ያለው ማለት ነው። ሰላም የተወደዳችሁ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬም እንደተለመደው በትራቭል ቪዲዮ ላይ አዲስ ይሄም ቪዲዮ ይዤላችሁ ቀርብ ያለው ማለት ነው። በዚህም ቪዲዮ ላይ በአህጉራት ከፋፍለን አፍሪካ፣ ኤዥያ እንዲሁም ደግሞ አሜሪካ ላይ በፓስፖርታችሁ ብቻ ያም ማለት በኢትዮጵያ ፓስፖርት ብቻ መሄድ የምትችሉባቸውን ሀገራቶች ይዤላችሁ ቀርብ ያለው። ከዛም ውስጥ ደግሞ ምን ምን መስፈርቶች ያስፈልጋሉ፣ በፓስፖርት ብቻ እንዴት መሄድ እንችላለን የሚለውንም የኢሚግሬሽን ኤርፖርት ላይ ያለውንም እንዴት ማለፍ እንደምትችሉ ይዤላችሁ ቀርብ ያለው ማለት ነው። አሁን ወደ ቪዲዮ የምንገባ ይሆናል። ያው ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። አስተያየት ካላችሁ እንዲሁም ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ ማለት ነው። ሰብስክራይብ አድርጋችሁ የደወል ምልክቷን መንካት እንዳረሱ። ሌትስ ጎ ወደ ቪዲዮ። በመጀመሪያ ከአፍሪካ አህጉር ስጀምርላችሁ ከአፍሪካ ወደ 5 ሀገራቶች ምርጥ ተብለው ወይም ደግሞ ስትሄዱ ስትወጡ ምንም ብዙ ይሄን ያህል ኢሚግሬሽን ላይ ብዙ ጫና የማያደርጉባቸው ሀገራቶች አሉ። እነኛን ሀገራቶች ይዤላችሁ ቀርብ ያለው። እንደ አጠቃላይ ግን በአሁን ሰዓት ላይ በ2026 የኢትዮጵያ ፓስፖርት ደረጃ እርከን ይወጣለታል። ይሄ ማለት የዓለማችን ጠቅላላ ፓስፖርት እርከን ይወጣለታል። ሀገሪቷ እርከን ይወጣለትና ያ ሀገር ለዚህ ፓስፖርት ይሄን ያህል ሀገር ፍሪ ቪዛ ወይም ደግሞ ይሄን ያህል ሀገር መዳረሻ ቦታ ላይ ወይም እዛ ኤርፖርት ሲደርሱ ቪዛ እንሰጣለን ብለው ያወጣሉ። ለኢትዮጵያ በአሁን ሰዓት ላይ ፓስፖርት ብቻ ካላችሁ 42 ሀገራት ላይ የሚፈልጉትን መስፈርት ማሟላት ከቻላችሁ ያለምንም ቪዛ ኢንተርቪው እዛ ሀገራት ላይ ገብታችሁ ጎብኝታችሁ መውጣት ትችላላችሁ ማለት ነው። ከነኛ ሀገራቶች ውስጥ ወይም ከአህጉራቶች ውስጥ 42ቱ ሀገራቶች አሉ ማለት ነው። ከነኛም ውስጥ እኔ 3ቱን መርጬ የአሜሪካን የአፍሪካን እና እንዲሁም የኤዥያውን ይዤላችሁ መጥቻለሁ። ወደዚህኛ ሀገር ከመጓዛችሁ በፊት ማድረግ ያለባችሁ ነገር በመጀመሪያ ቫሊድ የሆነ ፓስፖርት ከ6 ወር በላይ መሆን አለበት ለጠቅላላ ለ42ቱም ሀገር። ከዛ በመቀጠል ደግሞ ሁሉም ሀገር ላይ ከመሄዳችሁ በፊት የመመለሻ ትኬት መቁረጥ አለባችሁ። ለምን ዋን ዌይ ትኬት ከቆረጣችሁ እዛ ሄዳችሁ እንደማትመለሱ አድርገው ስለሚያስቡ ራውንድ ትሪፕ ወይም ደግሞ የደርሶ መልስ ትኬቱን ትቆርጡና እሱን ትይዛላችሁ። ከዛ በመቀጠል ደግሞ ሆቴል ሪዘርቬሽን ግዴታ ነው። የምቆዩበት ቀን ማለትም ትኬቱ ላይ በ7 ቀን ትመለሳላችሁ የሚል ከሆነ ሆቴል ቡኪንጉ ለ3 ቀን ከሆነ ይሄኛው ካንስል ያስደርጋችኋል። ማድረግ ያለባችሁ ቀጥታ ለ7 ቀን ከሆነ ለ7 ቀን ሆቴል ሪዘርቭ ማድረግ አለባችሁ ማለት ነው። በአራተኝነት ደግሞ ዋነኛው ማስተር ካርድ ካላችሁ ማስተር ካርድ፣ ክሬዲት ካርድ ካላችሁ ክሬዲት ካርድ። ያ ከሌላችሁ አሁን ላይ ብዙ ባንኮች እየሰጡ ይገኛሉ። እነኛ ከሌላችሁ ጥሬውን ብር ወይም ደግሞ ዶላር $1000 በላይ አብዛኞቹ ሀገራቶች ይፈልጋሉ። አንዳንዶቹ ሀገራቶች አሁን አሜሪካ ላይ ያሉት ሀገራቶች እንዲሁም ኤዥያ ላይ ያሉ ሀገራቶች 1500 እስከ 2000 እስከ 3000 ዶላርም ያስፈልጋቸዋል። ለምን ሀገሪቱ በጣም ከፍተኛ ሀገር፣ እዛ ሀገር ገብታችሁ ወደ ሌላ ቦታ እንደማጠፉ እርግጠኛ መሆን ስለሚፈልጉ የፋይናንስ አቅማችሁ በዶላር ከፍ ያለ ቢሆን ይመረጣል። እነኚህን ማሟላት የምትችሉ ከሆነ አሜሪካ ውስጥ የምትገቡባቸው ሀገራቶች አሉ፣ ኤዥያ ውስጥ የምትገቡበት ሀገራች አሉ፣ እንዲሁም አፍሪካ ውስጥ የምትገቡበት ሀገሮች አሉ ማለት ነው። በመጀመሪያ ከኤዥያ ስጀምርላችሁ በተለይ አሁን ላይ በጣም በተለምዶ ወይም በዓለም ላይ ብዙ ሰዎች እየሄዱ የሚጎበኟት ሲንጋፖር ነች። ሲንጋፖር በኢትዮጵያውያን ዘንድ በፓስፖርት ምንም የሚያስፈልጋችሁ ነገር የለም። እዛም ሀገር ሄዳችሁ ቪዛ መጠየቅ አያስፈልጋችሁም። ቀጥታ ፓስፖርት ካላችሁ የምትመለሱበት ትኬት ካላችሁ እንዲሁም ዶላር ከ1500 $1000 ከያዛችሁ በኢትዮጵያ አየር መንገድ ትኬት ቆርጣችሁ መሄድ ትችላላችሁ። ኢሚግሬሽን ላይ የምትጠየቁት ጥያቄ አለ። ለጉብኝት ነው። ይሄው ሆቴል ሪዘርቬሽን አለኝ። ከዛ ግን ኢሚግሬሽኑን ለማሳመን ጥሬ ከሆነ ጥሬውን ካልሆነ በማስተር ያላችሁን ብር ይሄን ያህል ዶላር አለኝ ብላችሁ ማሳየት አለባችሁ። ለምን ኢሚግሬሽኖች ሄዳችሁ ላትመለሱ ትችላላችሁ ብለው ስለሚያስቡ ይሄንን ማድረግ አለባችሁ። እንደዛ ካደረጋችሁ ወደ ሲንጋፖር መሄድ ትችላላችሁ ማለት ነው። ከዛ በመቀጠል እዛው ኤዥያ ውስጥ ደግሞ ፊሊፒንስ መሄድ ትችላላችሁ። ፊሊፒን አሁን ላይ 3-4 በጣም መዝናኛዎች ማለትም በቪዚት የሚሄዱ ሰዎች በጣም ብዙዎች አሉ። ፊሊፒን ላይ ሄዳችሁ ተዝናንታችሁ ለመውጣት ምንም አይነት
ቪዛ አያስፈልጋችሁም። ቅድም ያልኳችሁ መስፈርት የምታሟሉ ከሆነ በሁለተኝነት ኤዥያ ውስጥ በፊሊፒን ገብታችሁ ተዝናንታችሁ መውጣት የምትችሉ ይሆናል ማለት ነው። በሶስተኝነት ደግሞ እዛው ኤዥያ ውስጥ ታይላንድ በአብዛኞቹ ዓለም ወይም ደግሞ በአብዛኞቹ ሀገራቶች ወደ ታይላንድ ሀገር ተጉዘው ተዝናንተው ይወጣሉ። ለኢትዮጵያውያን ደግሞ ምርጥ የሆነው አብዛኞቹ ሀገራቶች ፍሪ ነው። ነገር ግን ለኢትዮጵያውያን እዛ ሀገር ገብታችሁ ለመውጣት ቅድም እንደነገርኳችሁ የሚያስፈልጉትን ዶክሜንቶች ካሟላችሁ ወደዛም ሀገር ገብታችሁ መውጣት ትችላላችሁ ማለት ነው። በተለይ ታይላንድ ላይ እንደ አድ ማደርግላችሁ ወይም እንደ ሁለተኛ ማደርግላችሁ በሕክምና ህንድ ላይ ቻይና ላይ የምትሄዱ ሰዎች እዛ ሀገር ስትሄዱ አሁን ላይ ትንሽ ከበድ ብሏል። በሕክምና የሚሄዱ ሰዎች አንዳንድ ወረቀቶች ዶክሜንት አፕሩቭ ማድረግ አለባችሁ። እነኛ አፕሩቭ የተደረጉት ወደ ባርኮድ ተቀይረው ምናምን ብቻ ብዙ ፕሮሰስ ስላለው ያንን ለማድረግ በጣም ብዙ ብር በሕክምና የምትሄዱ በጣም ብዙ ብር ስለሚጠይቁ ወደዚህ ሀገር ብትሄዱ ግን የሕክምና ስታይሉ ከቻይና ጋር ዘሴም ነው። እዛ ሀገር ሄዳችሁ መጠቀም ትችላላችሁ። ካልሆነም ቀለል ያለው ባንኮክ መሄድ ትችላላችሁ። ባንኮክ ግን ቪዛ ያስፈልገዋል። ካልሆነ እዚህ ታይላንድ ላይ መሞከር ትችላላችሁ። ብር ያላችሁ ሰዎች ወደዛ ሀገር ለመውጣት ትንሽ ከተቸገራችሁ ያለምንም ፕሮሰስ ቀጥታ ፓስፖርታችሁን ይዛችሁ ሄዳችሁ መዝናናት፣ እንዲሁም ቤተሰብ ካላችሁ ቤተሰብ መጠየቅ፣ እዛ ሀገር ተዝናንታችሁ መምጣት እንዲሁም ደግሞ ሕክምናችሁን ታክማችሁ መመለስ ትችላላችሁ ማለት ነው። አሁን ደግሞ ወደ አፍሪካ ሀገሮች ውስጥ መለስላችኋለሁ ማለት ነው። ከአፍሪካ ሀገሮች ውስጥ በዋነኝነትና ዋናዋ ኬንያ ነች። ኬንያ ገብታችሁ ለመውጣት ቪዛ ማመልከት ወይም ደግሞ እዛ ሀገር ላይ ሄዳችሁ ለምትወጡበት ኤምባሲ ገብታችሁ ኢንተርቪው ማድረግ አይጠበቅባችሁም። ስለዚህ ወደ ኬንያ ፓስፖርት ካላችሁ ኢሚግሬሽኖቹን ማሳመን የምትችሉ ከሆነ ማለፍ ትችላላችሁ ማለት ነው። እንዲሁም ወደ አፍሪካ ሀገሮች በሁለተኝነት ጋምቢያ መሄድ ትችላላችሁ። በሶስተኝነት ሩዋንዳ፣ በአራተኝነት ብሩንዲ፣ በአምስተኝነት ደግሞ ኮሞሮስ እንዲሁም ሞዛምቢክ መግባት ትችላላችሁ ማለት ነው። እነኚህ ሀገራቶች መርጬ ያቀረብኩላችሁ ጎግል ላይ ከፍተኛ ሬት ያላቸው ማለትም በኢትዮጵያ ብዙ ሰዎች ሄደው የጎበኟቸው እንዲሁም ብዙ ሰዎች ሲሄዱ ከፍተኛ ኢሚግሬሽን አፕሩቫል ያላቸው ሀገራቶችን ነው ማለት ነው ይዤላችሁ የመጣሁት። በአፍሪካ ብዙም ይሄን ያህል የኢትዮጵያ ፓስፖርት ይዛችሁ ስትሄዱ ይሄን ያህል ከኢሚግሬሽን የመመለስ ነገር አይታይበትም። ስለዚህ እነኚህ አሁን የነገርኳችሁ ሀገራቶች ደግሞ አፕሩቫላቸው ከፍ ያሉ ስለሆኑ ወደ እነኚህ ሀገራት መሄድ ትችላላችሁ። እንዲሁም አሁን በሶስተኝነትና በዋነኝነት ሁላችሁም ወደምትጠብቁት ስመጣላችሁ ወደ አሜሪካ እንዴት ነው ያለ ቪዛ መግባት የምንችለው ነው። ይሄንን ስመልስላችሁ አንደኛዋ እና ዋነኛዋ ሀገር ባርባዶስ ነች። ባርባዶስ በአሜሪካ ውስጥ የምትገኝ ግዛት ስትሆን በባርባዶስ ለመግባት ለኢትዮጵያውያን ምንም አይነት ቪዛ አይጠየቅበትም ማለት ነው። ባርባዶስ ለመግባት ዋና የሚያስፈልጋችሁ የኢትዮጵያ ፓስፖርት ከ6 ወር በላይ እንዲሁም ባርባዶስ ውስጥ የምታርፉበት ቦታ ሪዘርቬሽን፣ ከዛ የምትመለሱበት ትኬት፣ ከዛ በመቀጠል ደግሞ $2,000 በላይ እስከ $3,000 እስከ $4,000 በላይ እንደዛ እነኛን የሚያክል ዶላር ማሳየት የምትችሉ ከሆነ እንዲሁም ለዚህ ሌላ ሀገር ትራቭል ሂስትሪ ቢኖራችሁ ይመከራል። እናም ደግሞ መነሻ ሀገራችሁ ወይም ከኢትዮጵያ ቀጥታ ወደዛ ሀገር ባትሄዱ ማለትም ዱባይ ያላችሁ ሰዎች ወይም ቻይና ያላችሁ ሰዎች ሌላም ሀገር ኬንያም ሄዳችሁ ሊሆን ይችላል። ከዛ ሀገር መነሻ በረራችሁን ብታረጉ ይመከራል። ለምን ከኢትዮጵያ ትንሽ ወደዛ ሀገር የምትሄዱ ከሆነ ጠፍታችሁ ጥገኝነት ወደ ሌላ ሀገር ወደ ሌላ እዛው አሜሪካ ውስጥ ገብታችሁ ሌላ ቦታ ላይ ጥገኝነት ምናምን ትጠይቃላችሁ ምናምን ተብሎ ስለሚፈራ ከኢትዮጵያ መነሻችሁን ከምታረጉ ከሌላ ቦታ ብታረጉ ባርባዶስ የሚሄድ እድላችሁ ይሳካል። ነገር ግን ካፒታል ካላችሁ ሌላ ትራቭል ሂስትሪ ካላችሁ ባርባዶስ በፓስፖርት ብቻ መሄድ የምትችሉበት የአሜሪካ ሀገር ነች ማለት ነው። በሁለተኛ እዛው አሜሪካ ውስጥ መሄድ የምትችሉበት ሀገር ሄይት ይባላል። ሄይት የሚባል እዛው አሜሪካ አህጉር ውስጥ የሚገኝ ሀገር ነው። ወደዛም ሀገር ሄዳችሁ ገብታችሁ ተዝናንታችሁ መውጣት ትችላላችሁ። እሱም እንደ ባርባዶስ የሚያስፈልገውን ዶክሜንት የምታሟሉ ከሆነ ወደዛ ሀገር መግባት ትችላላችሁ ማለት ነው። እዛው አሜሪካ ውስጥ ደግሞ አሁንም በሶስተኝነት ዶሜኒካ መግባት ትችላላችሁ ማለት ነው። ዶሜኒካም እንደዛው ገብታችሁ በፓስፖርት ብቻ ተዝናንታችሁ መውጣት ትችላላችሁ። አሁን ላይ ማስተዋል ያለባችሁ እነኚህ 3 የነገርኳቸው ሀገራቶች ላይ ገብተው የወጡ ኢትዮጵያውያን ሰዎች የአሜሪካ ኤምባሲ ገብተው ኢንተርቪው ሲጠየቁ
ከ160% በላይ የመሳካት እድል አለው። ያ ማለት የሌላ ሀገር ትራቭል ሂስትሪ የሌላ ሀገር ብዙ ዶክሜንቶችን ከምታቀርቡ እዛው አሜሪካ ውስጥ እነኚህ 3 ሀገራቶች ላይ ገብታችሁ ከወጣችሁ ሌላ ነገር እንደማታስቡ ስለሚያሳምናቸው 60% በላይ የአሜሪካን ቪዛ የማሳካት እድል አለው። ስለዚህ ገንዘብ ያላችሁ ሰዎች በጣም ብዙ ጊዜ አሜሪካ ለመሄድ ቪዛ እየጠየቃችሁ የምትከለከሉ ከሆነ ብዙ ትራቭል ሂስትሪ ካላችሁ እንደ ሀሳብ እዚህ ሀገራት 3ቱ አሜሪካ ሀገራቶች ላይ ገብታችሁ ጎብኝታችሁ ተመልሳችሁ ወደ አሜሪካ ኤምባሲ ገብታችሁ ብታመለክቱ ሌላ ቪዛ የሚያስፈልጋቸው አሜሪካ ሀገራቶች ላይ ገብታችሁ መውጣት የምትችሉበት አማራጭ ነው ማለት ነው። ስለዚህ በእርግጠኝነት እነኚህ መረጃዎች እንደጠቀሟችሁ እርግጠኛ ነኝ። ሌላ ጥያቄ አስተያየት ካላችሁ በኮሜንት መጠየቅ ትችላላችሁ። አፍሪካ፣ ኤዥያ እንዲሁም አሜሪካ ገብታችሁ መውጣት የምትችሉባቸው የመረጥኳቸው ሀገራቶች እንዲሁም በጎግል ሬት የተሰጣቸው ሀገራቶችን ነው ይዤላችሁ የቀረብኩት ማለት ነው። ውድ የፒኬቲዩብ ተከታታዮቼ ጥያቄ አስተያየት ካላችሁ በኮሜንት መጠየቅ ትችላላችሁ። ያው ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደውል ምልክቷን ንኩ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።